ልትከኛ ባይጣል ቆይ ጋር መጀመሪያ የነበራችሁ ጊዜ አልፈልግሽም ስትላት አልነበረ? ወጪ ይሁን እንደ ከዛን ጊዜ የብዙ የመቀራረብ ነገሮችን አልነበረም። ገባካ? ከዛ በኋላ ነው የተቀራረብን መጣ። ከተያየን እንኳን እዚህ አዲሶች አይደለም እኮ ከሁለት ዓመት በፊት ነው የምታወቀው እና ኦኬ እና ማለት እኔ ብዙ ምንም መጥፎ ነገር እስካሁን አላወራሁም። ያ ኦሮሞ ህዝብ እንደዚህ እንጨርሰዋልና ምንም ነገር አላልኩም። የሆነ ማኛ ላይክ ጌይ ነው ከህቱ አስረግዞ እህቱ የመጣው ቤተሰቦቹን ደፍረው ነው የመጣው። እናቱ እንደዚህ ከሊንዳ ወልደዋል ማለት ብዙ ነገሮች ነው እየሰማን ነው። Let me ask you a question. Do you truly love her? Be honest with me, man. Because it's ልጅ ከእናቷ ጋር ከማን ጋር የምትባለው you don't do that for her though. Okay, ኒንጋ አሁን ለምሳሌ ልጠይቅህ፣ አንተ እናትህን ዴዚ ዲስስፔክት እያደረገች ከአንተ ጋር ፍቅር መሆን ትችላለች? እስቲ አብራራልኝ በፈለግህ። ማለት አቀራረብኩ አገናኝቻቸዋለሁ እኮ ከእናቴ ጋር ኢቭን በቪዲዮ ማለት ኦኬ። በዛን ጊዜ እኮ ላይክ አይባልና አይዋቃሉ፣ ግን ምንም ማድረግ አልችልም። በቃ ከአቅሜ በላይ ሲሆን ቤተሰቦቼ በሙሉ ነው እየተጣሉ እንዳለን የተጣላሁት ከቤተሰቦቼ ጋር በዚህ የሁለት ቀን የተነሳ ማለት ገባ። ኢቭን እናቷን እንደዚህ ስታረጋት ቤት ዘግታት ነው የምትውለው። ኢትዮጵያ እኛ ተባብረን ያወጣናት ከኢትዮጵያችን ልጅ ቤት ዘግታት ነው የምትውለው። 11 ሰዓት ነው የምትመጣው በኢትዮጵያ 11 ሰዓት ማለት ነው። በዚህ መውጣት bro like ለእንታ ቤት ያለው ሱቅ ይመጣች ያለው I don't care bro okay ስም ማርያምን ማለት ነው 11 ሰዓት ነው እናቴ የምትመጣው ገባ። 11 ሰዓት መጣ ነው ምግብ የምትሰጣት። ይሄ ውሸታም ትበል ዲዚ ሜልን ውሸታም ትበል። ግን ፍሪጅ የለም ወይ ቤት ውስጥ የለም ወይ አሞራ እዚህ አይደለም ዮኒ ማኛ አሁን ያልገባክ ነገር አለ። ኢትዮጵያ ውስጥ ነው ያልካለው። ከኢትዮጵያ እኛን እንድትወጣ ያደርጋል። እኔ እነግርሃለሁ እንዳትሞት እቺ አይኔ ያየው ሴት ልጅ እንድትጎዳ ካሉት ከመጀመሪያ ሲልጽ ነበር ማስመሰል ነገር ዴዚ በግልጽ አርገ ልንገርክ እናቷን ዲስሪስፔክት ማድረግ አትፈልግም። በግልጽ አርገ ልንገርክ ማለት ነው ማርያም እናቷን ስታወራ ስትሰማት ልንገርክ ማለት ከመጀመሪያው እስከ መጨረሻው ስለ ፕሮጀክት እና ስለ ፕሮሚሽን ብቻ ነው ያወራች ነበር። ምንም ዴዚን የሚጠቅም ነገር አላወራችም። ምንም ነገር ማለት ነው ገባካ። ፕሮሚሽን የምትሰራው የነበረው እንደዚህ ማንድ ብርም አልተቀበለችም። እሱ የእናቷን አቻ ሳድለጃት ልትወሰደው ስለሱ ምንም አያገባኝም ገባካ። የቤትን ገበና ግን ቤት ነው የሚተው ሶሻል ሚዲያ ላይ አይወጣም። እናቴ ሆነ የጀመረችው ሶሻል ገበናውን ወደ ሶሻል ሚዲያ ማውጣት። ኢቭን የእናቴ ፎቶ ዘቅዝቃ እንድትሰደብ እናቴን ያደረገቻት እሷ ነች፣ ግሩፕ ሰብስባ ማለት ነው። ቆንጆ ያልገባህ ነገር በእናትና በልጅ መካከል ዋይም ባዶንጌ እሱን ያልገባኝ ነው እንዴ ቮይስ አልኩ ልንገር ልላክልህ ወይማኛ እንዴ እኔ ፕሪዮ አምሃራ ነኝ እሱ ትግራዋይ ነው። እኔ ያለው ደግሞ ትግራዋይን አታገቢም እያለቻት እኮ ቪዲዮ አለ። እቺ ልጅ እኮ ልንገርህ ወይማኛ እኔ ብዙ ቤተሰቦችን አውቃለሁ ገባካ። አይደለም ከሁለት ብሔር ከሌላም ሆኖ ከአንድ ብሔር ሆኖ እየተፋቀሩ እየተዋደዱ የሚለያዩ ብዙ ሰዎች አሉ። እኔና እቺ ዲዚ ተዋደናል ተፋቅረናል ማለት ደግሞ ነገ አብረን ልንሆን እንችላለን ላንሆን እንችላለን። ብዙ ነገሮች ሊፈጠሩ ይችላሉ። የግድ ከኔ ጋር ትጋባ ማለት እኮ አይደለም ገባ። እቺ ልጅ ግን አእምሯ ዳሜጅ ሆኗል። ይሄ ብቻ ነው ያልኩኝ ያሉት በአንተ ጉዳይ ብቻ አይደል እንዴ ነገር የተፈጠረ ከድሮ ጀምሮ ኦኬ you know the reason why እኔ የማልስማማው ካንተ ጋር እኔ ቤት ሆነው በደንብ መጥተው ፈታ ብለው ሲጫወቱ አውቃቸዋል። የ2024 ብራንድ ኒው ካር የምትነዳና ዲስ አቢዩዝ የሚደረግ ሰው እንደዛ አይነት መኪና ተገዝቶ አይሰጠውም ብሮ። ደግሞ ይሄን ድሪም ያመጣችው ዴዚ ናት። ዴዚ ኢትዮጵያ ሄደን ፈምሼ ሰርቼ ልቀር ነው ያለችው በዴዚ ሀሳብ ነው እና you should understand that። ስለዚህ አንዳንድ ቦታ ስትሄድ አቢዩዝ ስለሚያደርጓት እቤት በብዛት እንውላለን አለች። it's okay ልንገርህ እሷ ስለዚህ በእናትና በልጅ መካከል እኔ እሻላለሁ እያልኩ እኮ ነው። እሻላለሁ አይደለም ለምንድን ነው ያላልኩትን ወሬ እያወራች የራሴን ነገር መልስ ሰጥተው ደግሞ አንድ ነገር ማለት ነው አንተ የምትወዳት ከሆነ ዴዚ you should just later የምታፈቅራት ከሆነ አንተ ለመምጣት አለበት። she doesn't have to come just let him talk please ያለችው ትክክለኛ ጥያቄ ነው። ገሊላ ያልገባሽ ነገር አለ አንዳንድኛ ጋር ለማለት ፈልጌ ነው። ሰው በጣም ይቅርታል ገባካ። እኔ ስለ ዴዚና ስለ እናቷ ላስረዳ እዚህ አይደለም የመጣሁት ገባ። እናቷ ስለሆነች እሷ ልትደብቅላትም ትችላለች፣ ሙሉ ነገር ማውጣት ትችላለች። ምክንያቱም ሙሉ ፕሩፍ አላት ልጅቱ ከልጅነቷን ጀምሮ ማለት ነው። ስለሱ ምን አንተ ነህ ወደ
ፈረንሳይ የምትወስዳት በአንተ ትኬት ገዝተላት ነው? አንተ ሆቴል ከፍለላት ነው ወይስ በራሷ ነው? እስቲ ንገረኝ። This is the thing. This is nobody's business. That's what I'm saying. Like, please. ወንማኛ ልንገርህ፣ ይሄን እየጠየቅኩት ነው። ልጎዳይ ሳይሆን ልጠቅምሽ ነው። ከገባሽ አንተን የምታደርገው ይሄ don't explain yourself. የመጀመሪያውን ነገር ልጨርስና ወደዛ ሄድላለሁ። እሺ ገባህ? ያ አንዴ ባካችሁ አትደውሉ። ያ እኔ ልንገርህ፣ እችን ልጅ እዛው ልጅ ታጠገብ ልጅ ጠይቃችኋለሁ። እኔ አስረግዢ እንደዚህ እናቴም ለራሱ ሁሉም ያለኝ በሪከርድ ምናምን ትላለች ሁሉ ጊዜ። ገባህ? ሶክ ሪከርዱን ታምጣውና እኔ ለዚህ ህዝብ በሙሉ ይቅርታ ጠይቃለሁ። ገባህ? እኔ ያልኩት ነገር ካለው ስላላልኩ ደግሞ ይቅርታ አይሁን። ያዳመጥኩት ልንገርህ፣ ምንም አታመጪኝ አንቺ ምንም አታመጪኝ ብላታል እናቷን አይደል? ምክንያቱም እኔ በቲክቶክ እና ኢንስታግራም የወሰድኩበት ጊዜ ነው ከኔ ጋር ያለው እሷን እናቴን አይደለም ያልኳት። ሊንዳ የምትባል ልጅ አለ ዱባይ ላይ የምትቀመጥ እሷን ነው እንደዛ ያልኳት። አይ የእናቷ ቮይስ ሜል ላይ ለሊንዳ ነው ያለችው። ሊንዳ ነች ለእናትየዋ የላከችላት። ኦኬ ሊንዳን ያልኩበት ምክንያት ደግሞ ሁሉም ነገር ኮንትሮል አልከዋል ማለት አንድ ጊዜ እኔና ሚሊ ጠየቅናትና Maybe which one? The one live in Kenya? Kenya, I don't know. Which one? Melly, which one you talking about? Melat ናት ጀርመን ያለችው ናት ወይስ ኬንያ ያለችው ናት? ኬንያ ያለችው like UK ያለችው እኮ ጀርመንም አይደለችም? Yeah, the Kenya one. Yoni, yes, yeah. Which one? The one from, like, she was born in Kenya, yeah. ኬንያ ኦኬ። ስለዚህ ሜላት ሌላ ሜላት አንቺ እየመሰለች ነው ከስር የምትጽፈው it's not you ሜላት አንቺ አይደለሽ ኬንያ የምትኖረው ኦኬ Yeah, but she lives in the UK now. She's the same person. Okay, great. Yeah. እሺ go ahead now. እና በቃ እኔ መጨረሻው ነው እንፈልገው ይሄን ነው ዲዝም እዚህ ጋር አለችና ጠይቃችን ነው። እኔ አንድ ቀን ወይ አማራ እንደዚህ ነው እንዴ የኢትዮጵያ ጠቅላይ ሚኒስትር ፕሬዝዳንት ምክትል ጠቅላይ ሚኒስትር ማን ነው ቢያታጣቀምች ዘንድ መስሎ ፖለቲካ ማለት ብዙ ጊዜ ኤክስፕሌን አድርጋለሁ ስለዚህ ነገር ገባህ? ስለ ፖለቲካ እኔና ዲዛ አውርተን አናውቅም በህይወታችን ሙሉ ማለት ነው። ይሁን ጊዜ ስናሳልፍ ስለ ፖለቲካ መሰዳደቡን ምን አመጣው? ይሄንን ንገረኝ። ይሄንን እስቲ አስረዳኝ። የእናቴ የሚሰደብኳት የት አለ ማለት ቲና ግቢና እኔ ማውጣት አልፈልግም። I don't do that. ቲና ራስሽ ግቢና ይሄን ነገር ኤክስፕሌን አድርጊ። And please respect too. No. Mom, she said go to America when? Go. She said do that. She don't care. She don't care it's about a boy. What is it? I'm any to like zoning. I have the right to do whatever I want. Yoni, don't smile like that because you know America has why she got a reason for it. I have a family, but you guys have to give me freedom. I am a grown person. Oh my gosh. ጠይቅሽ አንድ ነገር የእሷ የራሷን ላይፍ ለመምራት ምን ነው ላንቺ የሚከብድሽ? She's my daughter. I don't want the money between ባለጌ እናቷን የሚሰድብ ሀገር የሚሰድብ ዘር የሚያስተምራት that's what I worked for. እዚህ አገሯን ህዝቧን አክብራ እንድትኖር ራሱ ሰክሰስፉል ሆና እናቷን እንድትጦር ህዝቡን እንድትጦር ነው ያሳድገዋል። መጥፎ ሰው በያም እኔ ዴዚ አላፈቅራትም። አንተ ራስህ አይደለም እንደ ልታስቀይተው This is not about love. It's okay. That is the problem. Your love is what caused all this. Please listen. It's good for you. Let her talk. And the guy himself. You were ሽማግሌ ሆነ ስታስታርቅ እንደማይሆነ ሆነ ሽማግሌና ገብቶ አንተ ራስህ አንዴ ገና ተገላገልን ከሱ ስምና ግንሳስ ገና አስታርቀሃቸዋል። ልጅ እንደማይፈቅራት እንደ ዱርዬ እንደሚያወቅ አስታርቃቸው። that's not right. I didn't accept. I appreciate that time በጣም አዝኝ ነበር። ግን it's okay. አንተ ሶሻል ሚዲያ ላይ ነው ሜሪካን ፕሮግራም ነው ብለህ ይሆናል። ግን ልጁ በዚህ አላፈቅራትም ላፈቅራትም አልችልም በህይወት ይሉ ዩቲዩብ ላይ ሰቅሎታል። ለሚፈልገው ላይ ፖስት አድርጓለሁ ዛሬ ህዝብ እንዲሰማው። ማንኛው እናት ነው ያም ሲንግል ሆኖ ያሳደጋትን ልጅ እንደዚህ አይነት ሰው ልጅ ጎላክ ሆኖ የሚሄደው? በእኔ እኮ ትናንት ወጥቶ ለአንድ አመት ያበላሻትን ተክሳስሽ ነው ምናምን ነገር አለ።
የት እሱ 5 months ago ኦንላይን ስክሪን ለብሶ ገብቶ መልኩን አሳምሮ አናገራት ሴት አንድ አመት ሆነሽ ላደረገችሽ ነው ዳይፐር ስላደረገች ነው ከሳሻት የሚለው እንደዚህ አይነት በእጃ ጭንቅላት ሊለሱ እንዴት ይላል ነው ልጅ ወሰደው ትለኛል ሌላ ሀገር ወስዶ ማትመለስበት ደረጃ ልትሆን ትችልበት ጥገኛ ምን አዳፕት ሆኖ የሚኖር ልጅ ይህ ነገር you don't have to bring up his personal life ሰራተኛ ክፍል ተማሪ አንድ ነገር በዚህ ነው ዋን ቲንግ ጉድ ነው እንደሱ ያላ አክሴፕት አላደርግም እንጂ ከፈቀደች ግን ካፈቀደችው ዋስ ጉድ አሁን ሰፖርት አርስቲ ሚስቴክም ቢሆን ሰርታ ቀበላታለሁ አሁን እንዲሆን እኮ ኔክስት ላይፍ ስትሄድም ባካፈራ ምን ነገር ኔክስት ይር ስትረሳ ሰው ብቻውን ስታለቅስ ምን ይቀበላል እኔ ነው ፎዘረሰ ፈላይ እኔ ማንኛውም ሰው አፍቅራ ብትመጣ ደስታው ነው በዚህ ነው ነው ደግሞ ይዛቻት አትበል አይቲም ሆና መውጣት ትችል ነበር she knows what's good for her she knows what's the best for her she stay she Daisy drives brand new 24 brand new car እየነዳች ነው ላስት ኢትዮጵያ ሄድ ነው ጋራጅ አቁሞ ነው ምንም የጎደለባት ነገር የለም ብዙ ሀፒ ነች አንዳንዴ ጨውባታለሁ that's just ጥሩ ልጅ ለማሳደግ ዝም ብለህ አይደለም it takes a lot of work ገርፈን ቆንጥጠን ስንት ነገር አዲስ አበባ የምናድገው ተደብድበን ተገርፈን ምን ብለን ነው ትምህርት ቤት ጨርሰን የምንወጣው ምን ማረው ፋሚሊ ሲንብረን ተመስገን ብለን እንደገና መጦር እንጀምራለን እሷ ገና የጮኩባትን ዛሬ 6 አመት 4 አመት እያመጣች እሱ ደግሞ አንድ በቅርብ ሲያነጋግራት ወንግትን እያደረ ምን ብዙ ነገር ማውራት አልፈልግም ነገር ዳት ሞመንት እሱ እየቀረጸ ነበር ድምጼ እሱ የሚወዳት ከሆነ እንደዛ አይነት ነገር ማንም ቢሰጣት ኤክስፖዝ ያደርጋታል ሚዲያ ለምን ስሚን ቴክስት እያደረገ ወይስ እንዲማከር አንቺ ባልጌ አንቺ አረቂት ልጅሽ ነው ስጄ እንዳልጌ ለማራ ወረወራታለሁ ኦሮሞም ገና እንደፋል ምናምን እንደዚህ አይነት ሰው እንዴት ነው ልጅ ኮንፎርት ምላት እንዴት ነካል I just want the best for my daughter. That's it. I'm going to go look after her. I'll take care of you until I die. You know, I love you. I know you don't love. And you know, I understand you're in the age where we've been through that. But I don't want you to make a mistake in the worst place because you may never survive. Sometimes, no. Busy? No. If you don't want to be completely honest with people, I don't think you should talk. I mean, if you want to say that you did as well, then, you know, like I have a right to do anything I want. Okay. That's good. That's fine. It's okay. Take your time. If you love him, it's your choice. I'll support you, but do it the right way. Not like you just saw him 5 minutes on the screen, TikTok. You don't risk your entire life to go save him. Okay, Mom, listen, this is not about Jinjana or Fikr. I want freedom, that's all I'm saying. Like, we should stop making this about relationship. Okay. It's not. Daisy, you know, I work, even last year, let's forget about everything. Last year when we were home, 1 year we were in Ethiopia, but the year before that, you were 19, I was working 2 jobs. You're open 24 hours, you have a car, you have the entire home. You could have done anything. Why wouldn't you run away then if nothing is good for you? That's not like how she was saying that she was working 2 jobs. Yeah. You were home by yourself. She said, if you want to run away, why don't you do it at the time? I did not run away. I mean, the thing is, yes, I ran away, but that's my decision. Again, it's my decision. You have no reason. Okay, so what I'm saying is... አንዴ ቲና ተረድቼሽ እግዚአብሔር ይጠብቃት። አሌክስ አደራ በሰማይ አደራ በምድር በዚህ ሰዓት በምትችለው አቅም ከጎኗ ለልጆቻችሁ ለሚስትህም ስትል ሶሻል ሚዲያ ላይ በተወሰነ መልኩ አርቃት። ለአሌክስ አድርሱልኝ፣ አርቃት በቻልከው መጠን። ሶሻል ሚዲያ ላይ ያሉ መርዝ ክፉ ሰዎች ስላሉ ዘረኝነት ማን አባቱን የሌለበት እዚህ ሶሻል ሚዲያ ላይ እውነቱን እንነጋገር። እያንዳንዱ በዘሩ ተደብቆ አይደል? በአሁን ሰዓት ማን ነው በዘሩ ያልተደበቀ? እያንዳንዱ ፋቅ ብታረጉ ዘረኝነት አለበት። all of us እያንዳንዳችን ዘረኝነት አለበት። አለቀ። ምን ነው የአሌክስ ጎልቶ ታያችሁ እንዴ? ምን የተለየ ነገር አለ? ትግራዋይ ነው እና ማንን ይደግፍ? ከማን ጋር ይሁን? ማን ነው ዘረኝነት የሌለበት? አስመሳይ ሌባውላ። ስለዚህ አሁንም እናገራለሁ፣ ዴዚ እግዚአብሔር ያጽናሽ። ከባድ ነው ሀዘን፣ ግን ትወጪዋለሽ። ከእናትሽ ጋር በአሌክስ ጉዳይ ተቀያይመሻል። በቃ that's all it is about።
በቃ እሷ የፈለገችው ሌላ እንድታገቢ ነው፣ ወይም ደግሞ ሌላ ህይወት እንዲኖርሽ ነበረ። ያንቺ ፍላጎት ደግሞ ሌላ፣ የሁላችንም ፍላጎት ቤተሰብ የሚለን ሌላ፣ እኛ ያደረግነው ሌላ። ይሄ ነው የሆነው እና አስመሳይ ሰዎች፣ ክፉዎች ሰዎች ምን ያደርጋሉ? እቺን አጋጣሚ ተጠቅመው መካሪ